بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين، وبعد. السلام عليكم ورحمة الله وبركاته. فإن شاء الله تعالى نبدأ في هذا اليوم كتاب جديد، وهو كتاب التوحيد الذي هو حق الله على العبيد لإمام الدعوة الشيخ محمد بن عبد الوهاب رحمه الله تعالى. زاري أدس كتاب من جمره هنا المالتنا السم كتاب التوحيد الذي هو حق الله على العبيد يميلون الشيخ محمد بن عبد الوهاب رحمه الله تعالى يساتون كتاب من هنا المالتنا. እንግዲህ ይህ ኪታብ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ብዙ ኪታቦች አሏቸው፣ ብዙ ሪሳላዎች አሏቸው። ነገር ግን በዋናነት የሚጠቀሰው ይሄ ኪታቡ ተውሂድ ኪታባቸው ነው ማለት ነው። ትልቅ የሆነ ኪታብ ነው ማለት ነው። طيب ቀጥታ ወደ ኪታቡ እንገባለን ማለት ነው። መትኑን ነው የምንቀራው። ቢስሚላሂ الرحمن الرحيم. بدأ المصنف رحمه الله تعالى كتابه ببسم الله الرحمن الرحيم اقتداء بكتاب العزيز وبسنة رسوله صلى الله عليه وسلم. يا الله سبحانه وتعالى كتاب تتبع بمدرج بمكتل እንደዚሁም የነብዩን አለይሂ ሰላቱ ወሰለም ፈለግ በመከተል ኪታባቸውን بسم الله الرحمن الرحيم በማለት ጀምረዋል ማለት ነው። بسم الله الرحمن الرحيم. بسم الله بالله سم እጀምራለሁ። بسم الله بالله سم እጀምራለሁ ኪታቤን ማለት ነው። ወይም ይሄ የማነበውን ኪታብ ወይም ይሄ የምጽፈውን ኪታብ ማለት ነው። الرحمن እዝነቱ ሰፊ ለሆነው እዝነቱ ሰፊ በሆነው በአላህ ስም ታግዤ ኪታቤን እጀምራለሁ። الرحيم እዝነቱን ደግሞ እንደዚሁ ለአማኞች አድራሽ ለሆነው ለፈለገው አድራሽ ለሆነው በሆነው አላህ Subhanahu Wa Ta'ala በሱ ስም ኪታቤን እጀምራለሁ ይላሉ። ኪታቡ ተውሂድ يعني ኪታብ ብሎ ማለት መስደር ነው። كتب يكتب كتابا يعني የተጻፈ ማለት ነው። التوحيد ስለ አላህ Subhanahu Wa Ta'ala በብቸኝነት መመለክ እንዳለበት በአስማእ ወሲፋትም ሆነ በተውሂድ አሩቢያም ሆነ አላህን Subhanahu Wa Ta'ala በዚህ ሁሉ መነጠል ስለዛ የሚያብራራ ኪታብ ነው ማለት ነው። وقول الله تعالى እንደዚሁ አላህ Subhanahu Wa Ta'ala ይላል አው ሼክ መሐመድ ብን አብዱል ወሃብ እንግዲህ ኪታባቸውን እየጀመሩ ነው ማለት ነው። وما خلقت الجن والانس الا ليعبدون. الله سبحانه وتعالى بتكبروا قالوا من ይላል وما خلقت الجن والانس الا ليعبدون. እኔ ሰዎችንም አጋንንትንም አልፈጠርኩም الا ليعبدون እኔን በብቸኝነት ሊያመልኩኝ እንጂ ዝም ብለው እየበሉ እየጠጡ እየተጋቡ እየተዋለዱ እንዲኖሩ አይደለም። ለዓላማ ነው የተፈጠሩት ሰዎችም ጂኒዎችም ማለት ነው። ጂኒዎችም ልክ እንደኛው እንደኛው የተለዩ እንደኛ ናቸው ማለት ነው። ባህሪያቸው የታዘዙት እንደኛው ናቸው። እኛ የታዘዝነው ሁሉ ታዘዋል፣ እኛ የተከለከልነው ሁሉ ተከልከሉ ተብሎ ታዘዋል ማለት ነው። ሪሳላው ወደሳቸው እኩል ነው ማለት ነው፣ በትእዛዝ ደረጃ ማለት ነው። የሚለያዩት ምንድነው? እኛ እነሱን ማየት አንችልም፣ እነሱ ግን እኛን ያውናል ማለት ነው። ስለዚህ እነሱ የተፈጠሩት ከምንድነው? ከእሳት ነው። እኛ ደግሞ ከአፈር ነው የተፈጠርነው። በትእዛዝ ደረጃ ግን ወቀላዎች ናቸው፣ ያገናዝባሉ። እንደዚሁ የሚያሻርካለ እንደዚህም ደግሞ አላህን Subhanahu Wa Ta'ala በብቸኝነት የሚያመልካለ አማኝ አለ ማለት ነው። ባረከላሁ ፊኩም ከጂኒዎች ማለት ነው። እና እነዚህም ሁለት ፍጥረታቶች ለምንድነው የፈጠርኳቸው? ለዓላማ ነው የፈጠርኳቸው። ዓላማ ምንድነው? እኔም ብቻ እንዲገዙኝ ነው የፈጠርኳቸው ይላል አላህ Subhanahu Wa Ta'ala። እቺ ትልቅ ከኪታቡ ጋር የምትሄድ አንቀጽ ናት ማለት ነው። ኪታቡ ተውሂድ ስለ ተውሂድ ነው የሚያወራው ኪታቡ። እንግዲህ
ከኪታቡ ጋር ሙናሲብ የምትሆን እቺ አንቀጽ በቂናት ማለት ነው። ባረከላሁ ፊኩም። ሼኹ የሚያቀርቧቸው መረጃዎች የሚስማማን አንቀጽ ነው ማለት ነው እየጨመቁ የሚያወጡት ማለት ነው። طيب وقوله እንደዚሁም ኢላ አላህ Subhanahu Wa Ta'ala ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت ولقد بعثنا በእርግጥ ልከናል في كل أمة በእያንዳንዱ ኡማ ላይ ልከናል ምን ረሱላን መልእክተኛ ልከናል أن يعبدوا الله አላህን በብቸኝነት እንዲያመልኩ واجتنبوا الطاغوت እንደዚሁም ደግሞ ጣዖታትን ራቁ በማለት እያንዳንዱ ኡማ ላይ መልእክተኛ ልከናል ማለት ነው። ባረከላሁ ፊኩም። وقوله تعالى እንደዚሁ ይላል ከዚህ አንቀጽ የምንረዳው ሪሳላ በየሁሉም ጊዜ በየሁሉም ኡማ ተልኳል ማለት ነው። ለእያንዳንዱ ኡማ መልእክተኛ ተልኳል ማለት ነው። وقوله تعالى እንደዚሁም አላህ Subhanahu Wa Ta'ala ምን ይላል قل تعالوا ንቶሎ በላቸው አትሉ ማ حرم ربكم ጌታችሁ حرام ያደረገባችሁን እርም ያደረገባችሁን ላንብብላችሁ በላቸው عليكم በእናንተ ላይ አላ تشركوا به شيئا በአላህ ላይ ምንንም እንዳታጋሩ በላቸው إلى قوله اسكملوا إلى آخره ማለት ነው وأن هذا صراطي مستقيما فاتبعوه ይሄ የኔ وأن هذا ይሄ እኮ صراطي መንገዴ ነው ጎዳናዬ ነው مستقيما ቀጥ ያለ ሲሆን فاتبعوه ተከተሉት ይላል አላህ Subhanahu Wa Ta'ala وقوله تعالى እንደዚሁ አላህ Subhanahu Wa Ta'ala ይላል وقضى ربك ጌታህ ወሰነ አይ ፈረደ ألا تعبدوا እንዳታመልኩ ኢላ ኢያሁ እሱን ብቻ እንጂ እንዳታመልኩ አላህ Subhanahu Wa Ta'ala ደነገገ ማለት ነው። وبالوالدين إحسانا አላህ Subhanahu Wa Ta'ala ብዙ ጊዜ የሱን ሐቅ ከተናገረ በኋላ አስለጥቆ የወላጆችን ሐቅ ነው የሚቀጥለው ማለት ነው። ከዚህ አንቀጽ የምንረዳው የሽርክ አስከፊነት የተውሂድ አሳሳቢነት ያስጨብጠናል ማለት ነው። እንደዚሁም ደግሞ የወላጆች ሐቅ ምን ያክል ከባድ እንደሆነ ከዚህ አንቀጽ እንረዳለን ማለት ነው። ባረከላሁ ፊኩም። وبالوالدين إحسانا والدين يعني يشمل الأب والأم እናትንም አባትንም ያካትታል ማለት ነው። ስለዚህ እናቶቻችንን አባቶቻችንን እንደቀላል ልናያቸው አይገባም። በአሁን ዘመን ላይ በጣም ከባድ ነው። አሁን ወላጆች ናቸው እንደ ልጅ ሆነው እያገለገሉ ያሉት። ልጅ እንደምን ሆኖ እንደ ወላጅ ሆኖ ማለት ነው። እናት አጎንብሳ አርጅታ እያለች ልጇን ትጦራለች ማለት ነው። ልጇ ራሱን እያበጃጀ ራሱን እንትን ሱብሃንአላህ በጣም ከባድ ነው ማለት ነው። ስለዚህ ለልጇ ነው የምታገለግለው ማለት ነው። ነገራቶቹ በተቃራኒ ሆነዋል ማለት ነው። ያዘን ቢላህ አላህ ይጠብቀን ከእንደዚህ አይነት ነገር እና የወላጆች ሐቅ በጣም ከባድ ነው ማለት ነው። ሐታ በዲን እንኳን ብንለያይ የሳቸውን ጥመት የሳቸውን ጎዳና በዲን በኩል አንከተላቸውም እንጂ ሐቁ ግን አይለቀንም ማለት ነው። እሳቸውን ማገልገል እሳቸውን መርዳት ግዴታችን ነው ማለት ነው። ሐታ በዲን እንኳን ብንለያይ ማለት ነው። እነሱ ካፊሮች እንኳን ቢሆኑ ሐቃቸው ከባድ ነው ማለት ነው። طيب وقوله تعالى الله سبحانه وتعالى እንደዚህ ይላል واعبدوا الله اللهم ብቻ ተገዙ ولا تشركوا به شيئا واعبدوا الله ولا تشركوا به شيئا اللهم ብቻ አምልኩ በሱ ላይ ምንንም አታጋሩ ይላል አላህ Subhanahu Wa Ta'ala وبالوالدين إحسانا ለወላጆቻችሁ ደግሞ እንደዚህ ምን በባለ በጎን ዋሉላቸው አላህ Subhanahu Wa Ta'ala قال ابن مسعود رضي الله تعالى عنه ابن مسعود يعني عبد الله بن مسعود من على
አብዱላህ ብን መስዑድ ሚን ኪባር ሱሐባ ያኒ ሚን ኪባር አስሐባ ከትላልቅ ሰሃባዎች እንደዚሁም ደግሞ ከዑለማዎች የሚመደቡ ናቸው ማለት ነው። ትልቅ አስተማሪ ትልቅ ሰው ናቸው ማለት ነው። ትልቅ ሰሃባ ናቸው ማለት ነው። ሰሃቢን ጀሊል ዑመር ረዲየላሁ ተዓላ አንሁ ሹሟቸዋል ኩፋ ላይ ማለት ነው። ቃዲ ሆነው እንደዚሁም ሙዓሊመን አድርገው እዛ ሹሟቸዋል ማለት ነው። ቃዲም ነበሩ ምን ነበሩ ደግሞ እንደዚሁም ደግሞ ዑለማ ሙዓሊም ነበሩ ማለት ነው። ያስተምሩም ነበር ማለት ነው። ኩፋ ላይ ሹማቸው ነበር ማለት ነው። ረዲየላሁ አንሁ ታላቅ ሰሃባ ምን አለ ያኔ ሰውነታቸው በጣም ቀጫጫ ነበር። እንዲህ ስማቸው ሲነሳ እንደ ስማቸው አልነበረም። በጣም ቀጫጫ ነበሩ። አጠር ብለው አጠርም ያሉ ናቸው። እንደዚህ ቁመታቸውም አጠር ያለ ነው። መልካቸውም ቀይ አይደለም፣ ቀይዳማ ነገር ናቸው ማለት ነው። እና በጣም ቀጫጫ ነበሩ ማለት ነው። እነዚህ ታላቅ ሰሃባ ማለት ነው። ምን አሉ? من أراد يفلق أن ينظر إلى وصية محمد صلى الله عليه وسلم ينبينا عليه الصلاة والسلام أدرى እንደዚሁም ወሲያ የፈለገ መመልከት የፈለገ التي عليها خاتمه ያቺ የሳቸው ንግግር ወሲያ አደራ ምን ያለባት خاتمه ማህተም ያለባትን የፈለገ فليقرأ يقرأ የቱን አያ ቁል ተዓለው ንቶሎ የሚለውን አትሉ ማ ሐረመ ረቡኩም ላንብብላችሁ ሐራም ያደረገባችሁን አላህ Subhanahu Wa Ta'ala አለይኩም በእናንተ ላይ አላ ቱሽሪኩ ቢሂ ሸይአ የሚለውን አንቀጽ ይቅራ አሉ ኢላ ቀውሊሂ እስከሚል ድረስ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑሁ ወላ ተተቢዑ ሱቡላ የሚለውን እስከዚህ ድረስ ያንብብ የሚልከት አሉ አብዱላህ ብን መስዑድ ማለት ነው። እዚህ ጋር ወሲያ ሲሉ ነብዩ አለይሂ ሰላቱ ወሰላም ጽፈው ደብዳቤ ያስቀመጠው ወሲያ ተናዘው ያስቀመጡት ነገር የለም። ወኢነማ የፈለጉበት ምንድነው? ልክ እንደዛ የሆነች ቻንቀጽ ከባድ መሆኗን ለማመላከት ፈልገው ነው ማለት ነው። ልክ እንደዛ የሆነች እንደ ወሲያ ተጽፋ ማህተም ተደርጎባት የተቀመጠች ልክ እንደዛች አድርገው ነው የሳሏት አብዱላህ ብን መስዑድ ማለት ነው። አንቀጹን ሁሉን ነገር አቅፋ ስለያዘች ስለዚህ ልክ እንደ ወሲያ እንደ ኑዛዜ አድርገው አብዱላህ ብን መስዑድ እንደዛ አድርገው አስበዋታል ማለት ነው። ከባድ መሆኗን ለመግለጽ ፈልገው ነው እንጂ ደብዳቤ ጽፈው እንደዚህ ማህተም መተው ያስቀመጡት ኑዛዜ የላቸውም ማለት ነው ነብዩ አለይሂ ሰላቱ ወሰላም። ስለዚህ የዚህን አንቀጽ አሳሳቢነት እዚህ አንቀጽ ላይ ብዙ ነገር እንደሚያገኙ ልክ እንደ ወሲያ አድርገው ይዘዋታል ማለት ነው። ባረከላሁ ፊኩም እና نكتفي بهذا القدر وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.